ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። በስደት ያላችሁ እንዴት ናችሁ? እኔ ዛሬ ያመጣሁላችሁ ያው የሆነች እህቴ ነበረች፣ በኮንትራት ቤት ነበረች። ከሴትየዋ ተጣላች። ስትጣላ ደግሞ ወደ ሀገር ልሸኝሽ ወይ አላት ሰውዬው። ልሸኝሽ ወይ ሲላት እሷ ያው ወደ ሀገር ለመግባት ፍላጎትም የላትም። እንግዲህ ግራ ሲገባት እና ስታጠያይቅ አይዲ እንዴት ነው የሚሰራው? ስንት ይጨርሳል አይዲ ብር ምናምን ብላ ጠይቃ የዋጋውን ነገሯት። እሺ ያሰራለሁ ብላ ለማሰራት ወስና እዚሁ ቀረች እላቸዋለሁ። ስትቀር ያው አይዲ ተሰራ። አይዲ ተሰርቶ ዋጋ የለውም ስራ ካልተገኘ የሆነ መፍትሄ ሳታመቻች ያው ስራ ቦታ ደግሞ የት ይገኛል ስራ ምን አይነት ስራ ነው የምሰራው ብላችሁ በኋላ መጀመሪያ እቅድ ካላወጣችሁ ዋጋ የለውም። ያው የምታውቀው ስራ ብዙም የለም፣ ምግብም ብዙም አችልም። የምችለው ያው ጽዳት ስራ ደግሞ ያለ አይመስለኝም፣ የለም እየተባለ ነው። እንግዲህ ግራ ገብቶን ቁጭ ብላለች እህቴ ናት። እና በእናንተ ደግሞ በኩል ካለ እስኪ አፋልጉላት፣ ንገሩኝ። ለኔ ስልክ ቁጥሬን እሰጣችኋለሁ። በኮመንት ጻፉልኝ እስኪ ስራ ጽዳት ስራ ካለ ያቺ እህታችን እንዳትንገላታ ጽዳት ስራ ፈልጋ ነበር። ንገሩኝ እላችኋለሁ። በኮመንት ጻፉልኝ። እናም ኮንትራት ቤት ያላችሁ ደግሞ ከአሰሪዎቻችሁ ጋር ሰላም ፍቅር ፈጥራችሁ መስራት። ያው አደጋ የሚመጣ ከሆነ አስቸጋሪ ነገር የሚመጣባቸው የሚደርስባችሁ ከሆነ መውጣቱ ጥሩ ነው። መጥፋትም ራሱ አለ። አደጋ ላይ ከሚወድቅ ከሆነ ሰው መሸጊያ ካለው መሸጊያውን ፈልጎ መሸጊያውን መግባት ነው የሚሻለው። እንዲህ እላችኋለሁ። እኔ ያው እኔን የሰማሁትን እና ያደረሰብኝን የእህቴ መሰቃየት የእህቴን ሀሳብ እኔንም ራሱ በጣም በሀሳብ ስለጎዳኝ ነው። እኔ ራሱ በጣም ነው አሳሰበች። ዝም ብላ መቀመጧ ማለት ነው። እሷ ቁጭ ብላ ሀሳብ ቤት ስትገባ እኔም ያው ማሰብ አይቀርም። እስኪ ካላችሁ ስራ ፈልጉላት እላችኋለሁ። እና አዲስ ጀማሪ ነኝ እኔም አበረታቱኝ። በዛው ልጀምር ብዬ ነው። አዲስ ነኝ። የገጠመኝን እንዴ አሳውቃችኋለሁ እላችኋለሁ። ሰላም አለይኩም።